በዚህ ቪዲዮ በዩኒቨርሲቲ እና እውነተኛ የስራ ዓለም ውስጥ ያለው ክፍተት እንዲሁም የተለያዩ ቀጣሪ ድርጅቶች የሚፈልጉት ዲጂታል ስኪሎች አብረን እንመለከታለን። ሰላም እንዴት ናችሁ? እንኳን ወደ አይቢ ሚዲያ በሰላም መጣችሁ። እኔ ሳቅ ነኝ። አይቢ ሚዲያ እንግዲህ የተለያዩ ከቴክኖሎጂ ጋር የሚገናኙ መረጃዎችን እና ዲጂታል ምክሮችን ወደ እናንተ የሚያቀርብ የእናንተው ሚዲያ ነው። ዩኒቨርሲቲ ስንማር እንግዲህ የምንማረው ዲግሪ ወይ ደግሞ ዲፕሎማ ሊሆን ይችላል ወደ ስራ ቀጥታ እንደሚያስገባ እናስባለን። ግን የተለያዩ ስራዎችን አፕላይ ስናደርግ ጆብ ዲስክሪፕሽን የሚል አለ። ያን ጆብ ዲስክሪፕሽን ስናነብ እንግዲህ ለምሳሌ አፕላይ የምታደርጉት ስራ ፖዚሽን ዳታ አናሊሲስ የሚል ከሆነ የተለያዩ ጆብ ዲስክሪፕሽኖች ይኖራሉ ማለት ነው። እነዛ ጆብ ዲስክሪፕሽኖች ውስጥ ፕሮፊሽንት ኢን ማይክሮሶፍት ኤክሰል ወይ ደግሞ በማይክሮሶፍት ኤክሰል ብቁ መሆን እንዳለባችሁ ማስቀመጥ ይችላሉ ማለት ነው የተለያዩ ቀጣሪ ድርጅቶች። እናንተ ምንድነው ከእናንተ የሚጠበቀው በማይክሮሶፍት ኤክሰል ብቁ ሆናችሁ መገኘት አለባችሁ ማለት ነው። እንደዚህ አይነት ነገሮችን ስናየው እንግዲህ ዩኒቨርሲቲ ውስጥ የተማርናቸው ለስራ በቂ ናቸው ብለን ላናስብ እንችላለን። ብዙ ጥናቶች እንደሚያሳዩት ከሆነ እንግዲህ የተለያዩ ቀጣሪ ድርጅቶች የዲጂታል እውቀትና እንዲሁም ደግሞ የተለያዩ ዘመናዊ መሳሪያዎች የመጠቀም ላይ ክፍተት እንዳለ ያነሳሉ። እነዚህን ክፍተቶችን ለማሟላት እንግዲህ በዚህ ጊዜ እነዚህ ካምፓኒዎች የተለያዩ ዲጂታል ስኪሎች ላይ ኤክስፐርት የሆኑ ሰዎችን ይፈልጋሉ። እናንተም እነዚህን ዲጂታል ስኪሎችን እየተማራችሁ የራሳችሁን አፕዴት ማድረግ አለባችሁ ማለት ነው። ዲጂታል ስኪል ሲባል እንግዲህ ወደ ሁለት ቦታ ከፍለን ማየት እንችላለን። እነሱም መሰረታዊ የሆኑ ወይም ደግሞ ለሁሉም ሰው የሚሆኑ ዲጂታል ስኪሎች እና ሙያ ተኮር የሆኑ ዲጂታል ስኪሎች ናቸው። መሰረታዊ ስኪል ከምንላቸው መካከል እንግዲህ የተለያዩ ኢሜሎች መጻፍ ወይም ደግሞ ኢሜል ራይቲንግ ስኪል እንዲሁም ደግሞ ኦንላይን ኮንፈረንሶችን ላይክ ዙም ሚቲንግ ማኔጅመንት እንዲሁም ደግሞ አዲሽናሊ የተለያዩ አፖይንትመንቶችን ኦንላይን በጎግል ካላንደርስ እነዚህን ስኬጁል ማድረግ የሚያካትት ስኪሎች ናቸው ማለት ነው። አዲሽናሊ መሰረታዊ የሆኑ የማይክሮሶፍት ኦፊስ አፕሊኬሽኖች ስኪልም ያስፈልጋቸዋል ማለት ነው። እነዚህም ላይክ እንደ ማይክሮሶፍት ወርድ፣ ኤክሴል የሚባሉትን ቤዚክ እውቀት ቢኖራችሁ ለሁሉም የሚሆን ስኪል ስለሆነ ሁሉም ቦታ ላይ ልትጠቀሙ ትችላላችሁ ማለት ነው። ሙያ ተኮር ዲጂታል ስኪሎች ደግሞ የተማርናቸው ዲግሪ ጋር የሚያያዙ የተለያዩ ዲጂታል ስኪሎች ናቸው ማለት ነው። ለምሳሌ የተማራችሁት ከቢዝነስ ከፋይናንስ እና ከኤንጂኦ ጋር የሚገናኙ ከሆነ መሰረታዊ የሆኑ የማይክሮሶፍት ኤክሰል እና ሪፖርት አቀራረብ እውቀት ያስፈልጋቸዋል ማለት ነው። እንዲሁም ደግሞ ሌሎች ፊልዶችን ከወሰድን የተማራችሁት ማርኬቲንግ፣ ኮሚኒኬሽን እና ኮንተንት ክሬሽን ጋር የሚገናኝ ከሆነ ሶሻል ሚዲያ ማኔጅመንት ላይ መሰረታዊ የሆኑ እውቀት እንዲኖራችሁ ይጠበቃል። ሌላኛው ከትምህርት ስርዓት ጋር ከጤና ጋር እና እንዲሁም ደግሞ ሌሎች ሶሻል ፊልዶችን ከተማራችሁ የተለያዩ ለርኒንግ ማኔጅመንት ሲስተሞች እንዴት እንደሚሰሩና አጠቃቀማቸው እንዲሁም ደግሞ ዳታ ሃንድሊንግ እና የመሳሰሉ ስኪሎች ቢኖራችሁ ለወደፊታችሁ ጥሩ ልምድ ይሆንላችኋል ማለት ነው። በተጨማሪም የተማራችሁት ከኮምፒውተር ሳይንስ ጋር የሚገናኝ ከሆነ እንዲሁም ደግሞ ሶፍትዌር ዴቨሎፕመንት፣ ዳታ ኢንጂነሪንግ እና ኤአይ ጋር የሚገናኝ ከሆነ በዋናነት ብዙ ቀጣሪ ድርጅቶች የሚጠብቁት አንድ ፕሮግራሚንግ ላንጉዌጅ መርጣችሁ እዛ ላይ ኤክስፐርት መሆን እንዳለባችሁ ነው ማለት ነው። ይሄም የተለያዩ ሲስተሞችን ዲዛይን ለማድረግ እና ፕሮግራም ለማድረግ ፕሮግራሚንግ ላንጉዌጅ ስለሚያስፈልጋችሁ ስለዚህ አንድ ፕሮግራሚንግ ላንጉዌጅ መርጣችሁ እዛ ላይ ኤክስፐርት መሆን አለባችሁ ማለት ነው። ሌላ የተለያዩ ቱሎች አሉ፣ እንግዲህ የተለያዩ ዲጂታል መሳሪያዎች አሉ ማለት ነው። ኮምፒውተር ሳይንስ ውስጥ የምንጠቀማቸው ከነሱ ላይክ እንደ ዳታቤዝ ለዳታቤዝ ማኔጅመንት የምንጠቀመው ማይሲኩዌል፣ ሲኩዌል ኩዌሪዎች እና እነዚህን የመሳሰሉትን በደንብ ማወቅ አለባችሁ ማለት ነው። አዲሽናል ደግሞ ናውኤዴይስ ክላውድ ኮምፒውቲንግ በደንብ የሚታወቅ ዘርፍ ነው። እዛ ላይም ስለ ክላውድ ምን እንደሆነ ክላውድ እንደሚሰራ እና ምን እንደሚያካትት በደንብ የሚታወቁ አሪፍ ስኪል ይሰጣችኋል ማለት ነው። እነዚህን ስኪሎችን ለማግኘት እንግዲህ ብዙ ገንዘብ አያስፈልጋቸው። በነፃ ወይም ደግሞ በተመጣጣኝ ዋጋ ልታገኙ የሚችሉ ዲጂታል ስኪሎች ናቸው። ስትማሩ እንግዲህ ከቀላል መጀመሪና የተለያዩ ትናንሽ ፕሮጀክቶችን እየሰራችሁ ብትሄዱ ጥሩ ልምድ ልታገኙ ትችላላችሁ። በመጨረሻም ስራዎችን አፕላይ ከማድረጋችሁ በፊት ሲቪያችሁ ላይ የተማራችሁት ዲግሪ እና የተለያዩ ኮርሶች ከመዘርዘር ይልቅ ያላችሁትን ዲጂታል ስኪሎችን ግልጽ በሆነ መልክ ማስቀመጥ አለባችሁ ማለት ነው። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። የሚያስፈልጋችሁ የተለያዩ ዲጂታል ስኪሎች እና
ለምን እንደሚያስፈልጋችሁ ጥሩ ግንዛቤ አግኝታችኋል ብለን እናስባለን። ለቻናሉ አዲስ ከሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ። አይቢ ሚዲያ ኤምፓወሪንግ ዲጂታል ማይንድስ